ኤርትራውያን የጮሁበት ምክንያት ምንድነው? የኢትዮጵያን አቅም ስለሚያውቁ። አሁን ያለው የኤርትራውያን ህይወት ኤርትራ ውስጥ በ90% የባሰ እንዲያሽቆለቆል ማድረግ ይቻላል ዊዛውት አ ሲንግል ቡሌት። አንድ ጥይት ሳትተኩስ። ምን መሰለህ? አንድ ገጽ ደብዳቤ፣ አንድ ገጽ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል። ጠቅላይ ሚኒስትር ያኔ ፕሬዚደንት መለስ ዜናዊ ነበር ለኤርትራ እውቅና መጀመሪያ የሰጡት። ኢትዮጵያ ዛሬ የኤርትራን እውቅና ጥያቄ ውስጥ መክተት ብቻ ነው የሚጠበቅባት። ጥይት መተኮስ አያስፈልግም። ለተባበሩት መንግስታት አንድ ደብዳቤ ያስገባል። ከዛ አባሪውን ለአፍሪካ ህብረት ታስገባል። ከዛ የዲፕሎማሲ ስራውን ትቀጥላል። በአሁኑ ሰዓት ቻይናና ታይዋን ያላቸውን ግንኙነት አገር ለአገር እየተከታተለች ነው። ቻይና ምንም አይነት የታይዋን ኤምባሲ እንዳይኖር ያደረገችው። ጥይት ተኩሳለች? አልተኮሰች። የተባበሩት መንግስታት ውስጥ ያላችሁን አቋም ከኢትዮጵያ ጋር አስተካክሉ ብለ አሜሪካ፣ ቻይና እና የተወሰኑ ከአውሮፓ ፈረንሳይ ወይ እንግሊዝን ፒክ ታደርጋለህ። ከዛ በኋላ ሎቢ ማድረግ ነው።